በሳምንቱ ተመልሻለሁ። እንደምን አላችሁ? ዛሬ ደግሞ አንድ 3 ቪዲዮዎችን ይዤላችሁ መጥቻለሁ። በእነዚህ ቪዲዮዎች ትማሩባችኋላችሁ ብዬ አስባለሁ። እስኪ እንግዲህ ቪዲዮዎቹን አይተን እንመለሳለን። ከዛ ውጪ ግን ሰብስክራይብ ላደረጋችሁ ሰዎች በጣም አድርጌ አመሰግናለሁ። ሰብስክራይብ ያላደረጋችሁ ደግሞ ይህን ቻናል ሰብስክራይብ እንድታደርጉት ያው እንደዛ። እስኪ እንግዲህ በመጀመሪያ የምናየው ቪዲዮ አይተን ነው ታስቲ ተወራርጃለሁ ልጅሽ ካለም ጋራ ወድቄን እንዳልቀር እመቤት ያደራ ቀና ቀና አረገኝ ቅናት የመጣና ተመስገን ሲባል ግን ፈለገ ልቦና አክሊል ያቀዳጀ የወንጌል አርበኛ ሰሟል ሰሙ የሚል ኢዮብ ትዕግስተኛ አንተነ ልደቴ ብርሃኑ ለኔ አምላክ ይጠብቀን ከኃጢአት ኩነኔ ተወራርጃለሁ ልጅሽ ካለም ጋራ በእርግጠኝነት ይህንን ቪዲዮ አይታችሁታል ብዬ አስባለሁ። ነገር ግን ያላያችሁት ሰዎች ካላችሁና ያያችሁትም ሰዎች ይሄ ቪዲዮ ወይም ይሄ ዝማሬ ለማን እንደተዘመረ በኮሜንት ላይ ጻፉልኝ። ከዛዎች እንግዲህ አቤላን ጥበብ እንዴት እንደጠራች እንግዲህ በዚሁ አጋጣሚ ሳልነግር አላልፍም። ጥበብህን ብያለሁ ብራዘር። ሌላው እንግዲህ ሁለተኛው የፓስተር ሶፎንያስ ነው። ፓስተር ሶፎንያስ እንግዲህ ምን እንዳለ ሰምተን ነው እንምጣና አንዳንድ ሀሳቦች እንላለን። ስርዓት ጋር በተያያዘ ግን የኢትዮጵያ ኦርቶዶክስ ቤተክርስቲያን ወደር አይገኝላትም። በካቶሊክ ብትሄድ፣ በፕሮቴስታንት ብትሄድ፣ በጆቫ ዊትነስ ብትሄድ፣ በምናምን ብትሄድ አታገኝም ይህን ስርዓት። ስለ ማርያም እያሉ ያካፍላሉ፣ ስለ መብርሃን እያሉ ያካፍላሉ፣ ስለ እግዚአብሔር እያሉ ያካፍላሉ፣ ስለ መድኃኒታችን ስለ ጌታችን ስለ ኢየሱስ ክርስቶስ ይኸው እያሉ ያካፍላሉ። መልካሞች ናቸው፣ ጥሩዎች ናቸው። እኔ እዚህ ስለዚህ ለኢትዮጵያ ኦርቶዶክስ ቤተክርስቲያን ያለ ልብ ከፈት ያለ ነው። እንደ ድሮ ይሄ ባለማወቅ ዝግት ያልኩ ብቻ አይደለም። አሁን ከፈት ያለ ልብ አለ። ለመስማትም ዝግጁ ነኝ፣ ለማዳመጥም ዝግጁ ነኝ። እንዴት እንደሚያስደስት የዛፎቹ የሚለው ሁሉ እጣኑ ምን ሆኔ በጣም ነው የምደሰተው። ደስ ይላል። አለባበሳቸው፣ ሴቶቹ አለባበሳቸው በስነ ስርዓት፣ ወንዶቹ አለባበሳቸው ስርዓታቸው። ኢትዮጵያ ኦርቶዶክስ ቤተክርስቲያን በዚህ የምትገርም የምትደንቅ ነች። እንዲች እንደ ፔኒን ከን አታወጣላትም ስርዓቷ። ፓስተር ሶፎንያስ የዳዊት ሞላልኝ የፓስተር ዳዊት ወንድም ፓስተር ሶፊ እንግዲህ የተናገራቸውን ነገሮች ሰምታችኋል። በስርዓት ደረጃ ብሎ አስቀምጧል። የትኛውም የሃይማኖት ስርዓትም ቢሆን የኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ እንደማይደርስና ስርዓቷ በጣም እንደሚያስገርመው፣ ከዛ ውጭ እንደ ድሮ ኦርቶዶክስ ላይ ጭፍን አመለካከት እንደሌለው እንግዲህ የካህን ልጅ ነው ፓስተር ሶፎንያስ። እንግዲህ አባቱ ካህን ናቸው እና ጭፍን የሆነ አመለካከት እንደሌለው በኦርቶዶክስ ዙሪያ የተናገራቸውን ነገሮች ሰምተናል። እኔ የምለው እንግዲህ ከዚህ በዘለለ እንግዲህ እግዚአብሔር ልቦናህን ከዚህ በላይ በደንብ ከፍቶ ቤተክርስቲያን ውስጥ ያሉትን ትምህርቶች በደንብ ተረድተን ወደዚህ ቀጥተኛ ሃይማኖት እንድትመጣ የሁላችን ጸሎት ነውና ሶፊ ልቦናህን አይቀይርብን። በዚሁ እንግዲህ ወደዚህ ቤተክርስቲያን መንገዱን እግዚአብሔር እንዲመራ እንጸልይልሃለን። ላካፈልከን ለተረዳኸው ነገር እንግዲህ ብዙ ሰዎች አጽንኦት ሰጥተው እንዲያው ያደርጋል ብዬ አስባለሁ። ምክንያቱም ብዙ ተከታዮች ይኖረዋልና
ለተከታዮችን ጭምር ትልቅ መልእክት ነው ብዬ ስለማስብ ቪዲዮውን አምጥቼዋለሁ። እንግዲህ ልብህን እግዚአብሔር በደንብ ከዚህ በላይ ክፈትልህ ነው የምንለው። አንድ ትራፊክ ፖሊስ አንድ መዝሙር ሲዘምር አየሁትና ደስ አለኝ። ብዙ ትራፊኮች ከዚህ ወንድ ብዙ ነገር ብትማሩ መልካም ነው። ይህንን ለምን እንዳሉ ሹፌሮች ይገባቸዋል ብዬ አስባለሁ። ስለዚህ እስኪ ምንድን ነው የዘመረው መዝሙር ሰምተን እንምጣ። ጨለማዬን አስወግዶ ያበራልኝ ዝማሬውን ሰምታችሁታል። ሁሉም የትራፊክ ፖሊስ አገልጋዮች እንግዲህ ይህን ዝማሬ እንድትዘምሩት እንጋብዛችኋለን። ኤኒዌይስ የዛሬዎቹ ቪዲዮዎች እነዚህን ይመስላሉ። እንግዲህ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እንድታደርጉ ነው የምጠይቃችሁ። ከዛ ውጭ ቪዲዮዎች ላይክ፣ ሼር ማድረጋችሁን እንዳትረሱ። በሳምንቱ ተመልሼ እመጣለሁ። መልካም ሳምንት።